ባለራእዮች ለመከራ ይበዛባቸው በአካባቢያቸው በዙሪያቸው ራእይ ያላቸው ሰዎች በቀላሉ ሲያልፉ አንመለከታቸው። ከዚህም ከላይም ከታችም የተለያዩ ፈተና ሲገጥማቸው ከባድ በሆነ ክብደት ውስጥ ሲያልፉ እንመለከታቸው። ስለዚህ እነዚህ ሰዎች ምንድነው በህይወታቸው ከባድ ነገር እንዲገጥማቸው የሚያደርገው? እናንተም ቢትሆኑ በእናንተ ውስጥ ምናልባት ራእይ ካለ ራእይ ይዛችሁ በቀላል መንገድ ማለፍ አትችሉ። በመጽሐፍ ቅዱስ ውስጥ ብዙ ባለ ራእዮች ራእይን የተወለዱ ራእይን ይዘው የተንቀሳቀሱ ራእይን ይዘው እግዚአብሔር ለሚፈልግባቸው ነገሮች እስከ መጨረሻ የተንቀሳቀሱ ብዙ ሰዎች በመጽሐፍ ቅዱሳችን እንመለከታለን። እነዚህ ሰዎች መከራ ሲበዛባቸው በተለያዩ የህይወት ፈተና ውስጥ ሲያልፉ ከሌላው የተለየ ዋጋ ሲከፍሉ እንመለከታቸው። ለምን ይህንን ዋጋ እንደሚከፍሉ አብረን የመጀመሪያው ባለ ተስጦ ስለሆነ ባለ ራእዩ ሰው ያላየውን ያያል፣ ሰው ያልተመለከተውን ይመለከታሉ። ሰው ከሚያደርገው በተለይ መንገድ የማድረግ አቅም አለ። አንድ ሰው ይሄ ሰው እንደዚህ ነው ብሎ የመለየት አቅም አላቸው። ያንን አቅም ያስቀምጠው ያንን ስጦታ ያስቀምጠው ራሱ እግዚአብሔር ስለሆነ በዚህ ተስጧቸው ከሰዎች ሁሉ ሰው በተፈጥሮ ከሱ የሚበልጠውን ሰው ባለ ተስጦን ሰው ብዙ ማይወድ እግዚአብሔር አምላክ የቀና ልብ የሰጣቸው ሰዎች ካልሆኑ ውጭ ሰይጣን ደግሞ ባለ ተስጦችን አይፈልግም። ሁለተኛው ባለ ራእይ ምሰሶ ነው። ባለ ራእይ ሁልጊዜ በህይወቱ ዘመን ምሰሶ ለትውልድ ምሰሶ ነው። አይታችሁ ከሆነ በዓለም ላይ ብዙ ሲስተም የተገነባው በባለ ራእይ፣ የሃይማኖት አስተምህሮ የተገነባው እግዚአብሔር ባስነሳቸው ባለ ራእይ መሰረት ላይ ነው። ብዙ መንግስታት የተቋቋሙት በባለ ራእይ መሰረት። ሐና ጣውንታ እንኳን በቀላሉ እየወለደች ባለችበት ዘመን ሐና ግን እጅግ ዋጋ ከቤት እስከ ቤተ መቅደስ ስትነከራም ስትባል ነበር። ለምን? እግዚአብሔር በሐና ማህፀን የሚያስቀምጠው ልጅ የትውልድ ምሰሶ ስለነበር። አስባችሁታል? የኢሳይ ቤት በሳሙኤል እጅ ላይ ነበር። ለምን? ኢሳይ ቤት ሄዶ ዳዊትን የቀባው ሰው ስለሆነ። በእስራኤል መንግስት ደግሞ የነገስታትን መንግስት እንዲቀጥል ያደረገው ሳሙኤል ነው። የእግዚአብሔር ቃል ብርቅ በነበረበት ጊዜ ራእይን ማየት የጀመረ እግዚአብሔር ቃል እየሰማ የገለጠ ከዳን እስከ በርሳቤ ታዋቂ ነቢይ የሆነ እግዚአብሔር አምላክ በሱ በኩል የክርስቶስን ሐሳብ ያመጣው በዚህ ትውልድ። ሐና ማህፀን ውስጥ የሚቀመጠው ልጅ የትውልድ ምሰሶ ስለነበረ ሐና እጅግ ዋጋ መክፈል ነበረባት። እጅግ ምስክርነታችሁ ብዙ ሲሆን ብዙ ዋጋ ትከፍላላችሁ። እግዚአብሔር ለታላቅነት የጠራችሁ እንደሆነ ታላቅ መከራ ይጠብቃችኋል፣ ታላቅ ስልጠና ይጠብቃል። በዚህ ውስጥ ደግሞ ማንም ሊያግዛችሁ አባታችን አብርሃምን ስንመለከት በጣም እጅግ ጠብቋል፣ እጅግ ደክሟል፣ እጅግ ተከራክሯል ከእግዚአብሔር ጋር ኪዳን ከአገር ተንከ። ስለዚህ ባለ ራእይ ስትሆኑ መከራ ይበዛል ነው። እናንተ ስትባረኩ ትውልድ ይባረክ። ራእይ ወይም እግዚአብሔር በእናንተ ውስጥ ነገር እንዳለው እስክታውቁ ድረስ ሰው ላይጠሏችሁ ይችላል። ሁሉም ሰው ይወዳችኋል፣ ችግር የለም፣ አያጠቋችሁ። ነገር ግን ራእይ አለ ብሎ እግዚአብሔር ለእናንተ የነገረ ህልም አለምኩ ብላችሁ ስትነሱ ሰው እናንተን መጥላት ይጀምራል። ዮሴፍን ተመልከቱ። ዮሴፍ ህልም አለምኩ እስከሚልበት ቀን ወንድሞቹ ተጣልተውት አያውቁም፣ ጠልተውትም አያውቁም፣ አጥቂተውትም አያውቁም። ነገር ግን ህልም አለምኩ ማለት የጀመረ ሁሉም ከዮሴፍ አገነስት ሆነ። ያ የሆነበት ምክንያት ምንድነው? እግዚአብሔር አምላክ በሱ ውስጥ ያስቀመጠውን ራእይ ስላወቁ ነው። ስለዚህ እግዚአብሔር በሱ ውስጥ ያስቀመጠውን ራእይ ካወቁ በኋላ ከርሱን ወደ መሸንገ። ስለዚህ አንዳንድ ጊዜ እግዚአብሔር እናንተ ውስጥ ራእይ እንዳለ ለእናንተ ከነገረ ለእናንተ መንገሩ ብቻ ሳይሆን ሰዎች እናንተን መጥላት ከጀመሩ ይሄ ነገር እውነትም ከእግዚአብሔር እንደሆነ ደብል ኮንፈርሜሽን ታገኛላችሁ ማለት። ስለዚህ መከራ የሚበዛባችሁ የትውልድ ምሰሶ ስለሆናችሁ ነው። እናንተ የምትባረከው ህዝብ ነፃ እንደምታወጡ ስለሚያውቅ እግዚአብሔር አምላክ በመከራ መካከል አልፋችሁ የራእያችሁን ስኬት አይኖቻችሁን ይክፈት፣ አቅም ይስጣችሁ። ተባረኩ።